ባለማወቅ ለአላህ ብቻ መዋል ያለባቸውን ነገሮች ለተለያዩ ነገሮች አባክናል። ስለዚህ ኢባዳ ሲባል በተለምዶ ሶላት ብቻ የሚመስለዋል፣ ጾም ብቻ የሚመስለዋል። ተዛ አልፎ ምናልባት ዚክር መስጂድ የሚመላለስ ሰው ምናምን ገሌ አቢር ነው። በተለምዶ እንደዚህ ነው። ኢባዳ የሚለውን ነገር ስንት ነገር እንደሚያካትት አለማወቅ ነው ብዙዎቹን ለስተት የሚዳርጋቸው ማለት ነው። ኢባዳ ማለት ምን ማለት ነው? ራሱ የኢባዳ ዘርፎች ምንድን ናቸው? በተወሰነ እንኳ ደረጃ ናሙና መስጠት ያስፈልግ ይመስለኛል። ምክንያቱም ሰዎች ታላወቁት ጥፋቱን እንደ ልማት የሚያው ሰዎች አሉ። እና ኢባዳ የሚባለው ነገር ለአንድ ፈጣሪ እሱ የሚወደውና የሚፈልገውን ነገር ሁሉ ማበርከት ማለት ነው በአጭር ቃል። እና በቃል በተግባር በስሜት በውስጥ በሚስጥር በገሃድ ጌታ የሚወደውና የሚፈልግብንን ነገር ማዋል ኢባዳ ይባላል። ያ ነገር ሰፊ ነው ማለት ነው። ቅድም እንደተባለው መንሀጀል ሀያት ነው። በህይወታችን ያለው እንቅስቃሴ ሁሉ ኢባዳ የሚለው ውስጥ ይገባል። ኢባደተ ማህድ የሚባሉ አሉ። ፍጹም ቀጥታ የሆኑ ኢባዳዎች አሉ። እንደ ሶላት፣ እንደ ጾም፣ እንደ ዘካት፣ ሐጅ አርካን ኢስላም ውስጥ ያሉት ማህድ ናቸው። በቃ ቀጥታ። ሌሎችም ሌላ የህይወታችን እንቅስቃሴ በሙሉ በህይወት እስካለን ድረስ ኢባዳ ለው ውስጥ ይገባል። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ወቢዛሊከ ኡሚርቱ ወአና አወሉል ሙስሊሚን ይላል። እና ኢባዳን ሰዎች መስጂድ ሲሰግዱ ይቆያሉ፣ ሲወጡ መጠጥ ቤትም ይገባሉ። ለምን? ሁሉንም እንግዲህ